ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የለንደኑ ኃያል ክለብ ቼልሲ በተጫዋቾች ግዢና በተጫዋቾች ሽያጭ የሚያቆመው አልተገኘም። ቼልሲ ፉትቦል ክለብ የአርጀንቲና ብሔራዊ ቡድንና እንደዚሁም የአስቶን ቪላ ዋና ግብ ጠባቂ የሆነውን ኤሚሊያኖ ማርቲኔዝን ለማስፈረም ከአስቶን ቪላ ጋር ሙሉ ስምምነት ላይ ደርሷል። የዚህን በረኛ ዝውውር በተመለከተ የማጋራችሁ መረጃ ይኖራል። በሌላ የዝውውር ዜና የቼልሲ የፊት መስመር ተጫዋች ኒኮላስ ጃክሰን ወደ አስቶን ቪላ ሂር ዊ ጎ ተብሏል። በስንት የሚለውን ጉዳይ አጠቃላይ የጃክሰን ዝውውር ምን ይመስላል የሚለውን ጉዳይ እንመለከታለን። ማንቸስተር ሲቲ የቼልሲውን ተጫዋች ማሉ ጉስቶን ለማስፈረም የሚያደርገውን እንቅስቃሴ አጠናክሮ ቀጥሏል። እስከ 45 ሚሊዮን ፓውንድ ለቼልሲ ለማቅረብ እየተዘጋጀ እንደሆነ ተዘግቧል። የዚህን ዘገባ ዝርዝር እንደዚሁ የማቀርብላችሁ ይሆናል። ቼልሲ ፉትቦል ክለብ ሌላ አዲስ ወጣት ተከላካይ ማስፈረም ችሏል። ሆነስት አህርኖን የተባለውን ተጫዋች ከአትላንታ በ40 ሚሊዮን ፓውንድ ማስፈረም ችሏል። ስለዚህም ዝውውር የማጋራችሁ መረጃ ይኖራል። በሌላ ዜና ሊያም ዴላፕ ወደ ኖቲንግሃም ፎረስት የሚያደርገውን ዝውውር በይፋ አጠናቋል። ስለ ሊያም ዴላፕ ዝውውር የተያያዙ መረጃዎችን የማጋራችሁ ይሆናል። በሌላ ዜና የቼልሲው የመሃል ክፍል ተጫዋች የሆነው ኢንዞ ፈርናንዴዝ ከቼልሲ የመውጣቱ ጉዳይ እውን እየሆነ ይመስላል። ቼልሲ ከሉተን ታውን ጋር ባደረገው ጨዋታ ላይ በጨዋታው ላይ አልተገኘም፣ እንደዚሁም በቤንችም ላይ አልነበረም። ይህም የሚያሳየው ከቼልሲ የመልቀቁ ጉዳይ እየተቃረበ እየሆነ ነው እየተባለ ይገኛል። እነዚህንና ሌሎች በርካታ ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የማርቲኔዝን ዝውውር እናገኛለን። ቼልሲ ፉትቦል ክለብ በተጫዋቾች ግዢ እንደዚሁም በተጫዋቾች ሽያጭ የሚያቆመው አልተገኘም። አሁን ደግሞ ቼልሲ ያለበትን የበረኛ ክፍተት ለመቅረፍ በሚል የአርጀንቲና ብሔራዊ ቡድንና እንደዚሁም የአስቶን ቪላ ዋና ግብ ጠባቂ የሆነውን ኤሚሊያኖ ማርቲኔዝን ለማስፈረም ከአስቶን ቪላ ጋር ሙሉ ስምምነት ላይ ደርሷል። ቼልሲ ፉትቦል ክለብ በረኛን ለማስፈረም ከፍተኛ ጥረት ሲያደርግ እንደነበር ይታወቃል። ከዚህ በፊት የፖርቶውን በረኛ ዲያጎ ኮስታን ለማስፈረም ከፍተኛ እንቅስቃሴ ሲያደርግ ነበር። ነገር ግን የተጠራበት ዋጋ ከፍተኛ በመሆኑ ቼልሲ ሊያፈገፍግ ችሏል። በመጨረሻም ቼልሲ ባላሰበው ሁኔታ የዓለም ዋንጫ አሸናፊው እንደዚሁም የአስቶን ቪላ ዋና ግብ ጠባቂ የሆነውን ኤሚሊያኖ ማርቲኔዝን በእጁ ለማስገባት ችሏል። ቼልሲ ይህንን አስደናቂ በረኛ ማግኘት የቻለው በጣም በትንሽ ዋጋ ነው። 7.5 ሚሊዮን ፓውንድ ቼልሲ ለአስቶን ቪላ ለዚህ በረኛ ዝውውር የሚከፍለው ገንዘብ ይሆናል። በእርግጥ ልጁ 33 ዓመቱ ነው። ነገር ግን ለበረኛ 33 ዓመት ያን ያህል ትልቅ የሚባል አይደለም። ልጁ በጣም ልምድ አለው። የዓለም ዋንጫን ከፍ አድርጎ መሳም የቻለ ተጫዋች ነው ከአርጀንቲና ብሔራዊ ቡድን ጋር። እንደዚሁም በአስቶን ቪላን የአውሮፓ ሊግ ዋንጫን እንዲያንሳ ማድረግ ችሏል። ቶፕ 4 ሆኖ እንዲያጠናቀቅም ከፍተኛውን ሚና የተጫወተ ተጫዋች ግብ ጠባቂ ነው። ስለዚህ አሁን ላይ ቼልሲ በበረኛ እጅግ እየተፈተነ በመሆኑ ሳንቼስም ከጊዜ ወደ ጊዜ እያሳየ ያለው ብቃት እጅግ የሚያበሳጭ በመሆኑ የዚህ በረኛ ወደ ቼልሲ መምጣት ቼልሲ ወደ ዋንጫ ለሚያደርገው ጉዞ ፍቱን መድኃኒት ይሆናል ተብሎ ይጠበቃል። እንግዲህ የሕክምና ምርመራውን ለማድረግ አሁን ላይ ወደ ለንደን ላይ ይገኛል። የሕክምና ምርመራውን ካጠናቀቀው በኋላ ለቼልሲ በይፋ ፊርማውን ያኖራል ተብሎ ይጠበቃል። ቼልሲ በእጅግ ርካሽ በሆነ ዋጋ ያገኘው ተጫዋች ነው። ወደ ፒኤስጂ ወደ ሌላ የአውሮፓ ክለቦች ይህ ተጫዋች ያመራል ሲባል ነበረ። በርካታ ፈላጊዎችም የነበሩት በረኛ ነው። ነገር ግን ቼልሲ ባለቀ ሰዓት በ7.5 ሚሊዮን ፓውንድ ብቻ ወደ ቼልሲ ማስመጣት ችሏልና ይሄ ለቼልሲ ትልቅ ዜና ነው ብሎ መናገር ይቻላል። ወደ ሌላኛው ዘገባ ስንሸጋገር ወደ የጃክሰንን ዝውውር እናገኛለን። ጃክሰን ወደ አስቶን ቪላ ሂር ዊ ጎ ተብሏል። ቼልሲም በዚህ ተጫዋች ዝውውር ከፍተኛ ገንዘብ ማግኘት ችሏል። በአጠቃላይ ፓኬጅ 65 ሚሊዮን ፓውንድ ቼልሲ ከአስቶን ቪላ የተቀበለው ገንዘብ ነው። ቼልሲ ለሮጀርስ 117 ሚሊዮን ፓውንድ ማውጣቱ ይታወቃል። ነገር ግን ቼልሲ በተዘዋዋሪ ሁለት ተጫዋቾችን ሽጦ በሮጀርስ ያወጣውን ገንዘብ ወደ ካዝናው መልሷል። ከዚህ በፊት ለአሌሃንድሮ ጋርናቾ እንደዚሁ ከፍተኛ ገንዘብ ከአስቶን ቪላ ተቀብሏል። አሁን ደግሞ ከኒኮላስ ጃክሰን 65 ሚሊዮን ፓውንድ በአጠቃላይ እንግዲህ ወደ 100 ምናምን ሚሊዮን ፓውንድ የሚጠጋ ገንዘብ ቼልሲ ከአስቶን ቪላ ብቻ መቀበል ችሏልና እንግዲህ ኒኮላስ ጃክሰን ወደ ባየር ሙኒክ አቅንቶ እዛም ሳይሳካለት ወደ ስታንፎርድ ብሪጅ ተመልሷል። በስታንፎርድ ብሪጅም ያናህል በቼልሲ ኃላፊዎች ዘንድ
ፍላጎት በሱ ጉዳይ ላይ ፍላጎት የሌላቸው በመሆኑ ለመሸጥ ጥረት ሲያደርጉ ነበረ። በመጨረሻም ተሳክቶላቸው ጥሩ በሚባል የዝውውር ዋጋ ወደ አስቶን ቪላ ሂር ዊጎ ተብሏል ማለት ነው። 65 ሚሊዮን ፓውንድ አጠቃላይ ፓኬጅ ነው። ከ60 ሚሊዮን ፓውንድ በካሽ የሚከፍሉ ይሆናል። ቀሪ 5 ሚሊዮን ፓውንድ ደግሞ እንደ ሁኔታው እየታየ ለቼልሲ የሚከፍሉት ገንዘብ ነው እየተባለ ይገኛል። የኒኮላስ ጃክሰን ዝውውር እንግዲህ በይፋ ተጠናቋል። ወደ አስቶን ቪላ አቅንቷል፣ የሕክምና ምርመራ ለማድረግ ማለት ነው። የሕክምና ምርመራውን እንደጨረሰ በይፋ ለአስቶን ቪላ የሚፈርም ይሆናል። ወደ ሌላኛው ዘገባ ስንሸጋገር ማሉ ጉስቶን እናገኛለን። ማንቸስተር ሲቲዎች ማሉ ጉስቶን ለማስፈረም ከፍተኛ እንቅስቃሴ መጀመራቸው እየተዘገበ ይገኛል። ለቼልሲ ይፋዊ ጥያቄ ለማቅረብ መዘጋጀታቸው ታውቋል። 45 ሚሊዮን ፓውንድ ደግሞ ለቼልሲ የሚያቀርቡት ገንዘብ ይሆናል። ቼልሲ በእርግጥ ከ60 እስከ 70 ሚሊዮን ፓውንድ ያህል በዚህ ተጫዋች ይፈልጋል። ነገር ግን ማንቸስተር ሲቲዎች የቅድሚያ 45 ሚሊዮን ፓውንድ ለማቅረብ ተዘጋጅተዋል። ከዛ በኋላ እንደ ሁኔታው እስከ 60 ሚሊዮን ፓውንድ ለማቅረብ መዘጋጀታቸው ነው የተገለጸው። ማንቸስተር ሲቲዎች ኢንዞ ፈርናንዴዝን የማስፈረም ከፍተኛ ፍላጎት አላቸው። ከዛ በፊት ግን የማሉ ጉስቶን ዝውውር ለማጠናቀቅ በጣም ከፍተኛ ፍላጎት እንዳላቸው ታውቋል። የዚህ ተጫዋች ዝውውርም በዚህ ሳምንት አሊያም በሚቀጥለው ሳምንት ሂር ዊጎ የሚባልበት እድል ከፍተኛ እንደሆነ ነው እየተዘገበ የሚገኘው። ወደ ሌላኛው ዘገባ ስንሸጋገር ቼልሲ አዲስ ተከላካይ ከአትላንታ ማስፈረም ችሏል። ይህ ለጣሊያን ብሔራዊ ቡድን መጫወት የቻለ አስደናቂ ተከላካይ ነው። ገና 18 ዓመቱ ነው። ነገር ግን ቼልሲ ከፍተኛ በሚባል ዋጋ ማለትም 40 ሚሊዮን ፓውንድ ያህል በመክፈል ነው ወደ ስታንፎርድ ብሪጅ ያመጣው። ከአትላንታ ነው ያስፈረመው ይህንን ወጣት ተከላካይ። እንግዲህ አትላንታዎችም ወደ ለንደን እንዲያመራና የሕክምና ምርመራውን አድርጎ ለቼልሲ እንዲፈርም ፍቃድ ሰጥተውታል። ይህ የ18 ዓመት ተከላካይ ለጣሊያን ብሔራዊ ቡድን ሁላ የሚጫወት ተከላካይ ቼልሲ በእጁ ማድረግ ችሏል። ይህ ተከላካይ ወደ ቼልሲ በ40 ሚሊዮን ፓውንድ ሂር ዊጎ ተብሏል። የሕክምና ምርመራውን አድርጎ እሱም እንደዚሁ ለቼልሲ በይፋ ይፈርማል ተብሎ ይጠበቃል። በሌላ ዜና እንግዲህ ሊያም ዴላፕ ወደ ኖቲንግሃም ፎረስት የሚያደርገውን ዝውውር በይፋ አጠናቋል። የሕክምና ምርመራውን አድርጎ ለኖቲንግሃም ፎረስት በይፋ ፈርሟል። ቼልሲ 45 ሚሊዮን ፓውንድ ያህል ተቀብሎበታል። ይሄም ብዙዎችን ያስገረመ የዝውውር ዜና ነው። ምክንያቱም ሊያም ዴላፕ በ41 ያህል ጨዋታዎች 2 ጎሎችን ብቻ ነው ማስቆጠር የቻለው። ነገር ግን ኖቲንግሃም ፎረስቶች እጅግ ከፍተኛ በሚባል ዋጋ ነው እንግዲህ ማስፈረም የቻሉት። አጠቃላይ እንግዲህ የዴላፕ ዝውውር በይፋ ተጠናቆ የሊያም ዴላፕ የኖቲንግሃም ፎረስት ተጫዋች መሆኑ በይፋ ተረጋግጧል። በሌላ ዜና ኢንዞ ፈርናንዴዝ ወደ ማንቸስተር ሲቲ የማቅናቱ ጉዳይ እውን እየሆነ ይመስላል ተብሏል። ወይም ደግሞ በቼልሲ የመልቀቁ ጉዳይ እየተቃረበ ነው ተብሏል። ቼልሲ ሉተን ታውንን 2-0 ባሸነፈበት ጨዋታ ላይ ኢንዞ ፈርናንዴዝ አልነበረም፣ ተቀያሪ ወንበርም ላይ አልነበረም፣ ቤንችም ኦቨር ቤንችም አልነበረም እና ይህ የሚያሳየው እንግዲህ ለቼልሲ ለመልቀቅ እየተንቀሳቀሰ እንደሆነ ነው። ምክንያቱም ቢያንስ ተቀያሪ ወንበር ላይ ሊኖር ይችል ነበረ። አንደኛ ምንም አይነት ጉዳት አላስተናገደም። ያም ሆነ ይህ ግን ተጫዋቹ እንግዲህ አሁን ላይ ከቼልሲ ጋር ልምምድ እያደረገ አይደለም። በየጨዋታዎችም ላይ የተገኘ በተለይ ከሉተን ጋር በተደረገው ጨዋታ ላይ አለመኖሩ ልጁ ቼልሲን የመልቀቁ ነገር እየተቃረበ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ሲቲዎች እስከ 120 ሚሊዮን ፓውንድ ለቼልሲ ለማቅረብ እየተዘጋጁ እንደሆነ እየተዘገበ ይገኛል። መቼ ያቀርባሉ የሚለው ጉዳይ የሚታይ ይሆናል። ያም ሆነ ይህ ግን ኢንዞ ፈርናንዴዝ በቼልሲ ቤት የመቆየቱ ነገር በእጅጉ እያጠራጠረ ይገኛል። በአጠቃላይ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ